ስለምትባል ሞዴል ሴት የምታውቁ ሰዎች እስቲ ሶማሌ ነች። ሞቃዲሾ አይደለም የምትኖረው፣ ሌላ ገጠር ከተማ ነው። በጣም ታምራለች። ጣቷ ረጅም ነው፣ ሯ ረጅም ነው፣ ቁመናዋ ያምራል። በልጅነቷ ሊድሯት ትጠፋና ወደ አጎቷ ጋር ወደ ሞቃዲሾ ትሄዳለች። ሞቃዲሾ በምትሄድበት መንገድ ላይ ጫካ ውስጥ እየሄደች አንበሳ መጣ። ያንገቴን ደፋዋለች። አንበሳው አሽትቶኛል ለፋለች። ህይወቴ ላይ ትልቅ ዓላማ እንዳለ ገባኝ። ይሄ አንበሳ ሰው ይበላል፣ ፕሮግራም ግን አይበላም። ብዙ ነገር እኮ ብሎ የሄደው እኛ ጋር አሽትቶ ሄደው እኮ ሰው ይበላል አውቃለሁ፣ ሰው ይገላል። የእግዚአብሔር ፕሮግራም ግን አይበላው። እዛ ጋር ያልቀረሽው እዛ ሰፈር ያልቀረው ሰው የገደለው ያልገደለ፣ ሰው የበላው ያልበላ፣ ሰው ያሳነቀው ያላሳነቀ፣ ሰው ከሀገር ያጠፋው ያላጠፋሽ፣ ሰው ያሰደደው ያላሰደደሽ፣ አሽትቶሽ የሄደው የእግዚአብሔር ፕሮግራም ስላለብሽ ነው። ከጓደኛዬ ጋር አንድ ሌሊት አብረን አድረን ሁሉን ነገር አንድ ላይ እሱ ጠዋት አይምሮ ታመመ፣ ድግምት አድርገው ብነግራቸዋል። እኔ ግን ምንም አልሆንኩኝም። ለካ ፕሮግራሙ አያብድም። ፕሮግራሙ ለካ ይሸነፋል። የተጠበቀው ፕሮግራሙ ነው፣ የተጠበቀው አጀንዳው ነው። አብሮኝ የነበረ ጓደኛዬ ሞቷል። እንዴት ተረፍኩ? ፕሮግራሙ አይበላም። ፕሮግራሙ መንገድ አይቀርም። ይሄ ስጋ ሊበላ ይችላል። ይሄ ትነክሷል፣ ይሄ ትገለዋል። የነገረኝንስ ያወራልኝንስ ያሳየኝ አይበላም። አንበሳው እያሸተተው ያልፋል። ለዚህ እኮ ነው ደጋሚዎቹ አልቻሉ፣ መተተኞቹ አልቻሉ፣ አስማተኞቹ አልቻሉ፣ ፕሮግራሙን አልቻሉትም። ሲያሸቱት ረጅም መንገድ የሚሄድ ነው። ይሄ ሲያሸቱት ኢየሱስ የሚገለገልበት፣ ሲያሸቱት አምላክ የሚሰራበት ነው። እዚህ ጠቅላላ እኮ የሚገል መንገድ ያለፈ እኮ ነው፣ የሚጨርስ መንገድ ያለፈ እኮ ነው፣ ከባባድ ጎዳና ያለፈ ህዝብ ነው እዚህ ያለው። ግን የእግዚአብሔር ፕሮግራም ስላለበት፣ የመለኮት አጀንዳ ስላለበት መሳቂያ ሆነን ያልቀረ ነው፣ ተስቆብን ያልቀረ ነው፣ ወደቁ ተብለን ያልቀረ ነው፣ ደከሙ ተብለን ያልቀረ ነው። የገባንበት ገደል አልቻለን። ፕሮግራም ሄቪ ነው። ውስጣችን ያለው አጭር ስንት አንበሳ መሰላሽ ቶኔድ አንድ ክንዱ ብቻ የሰው ዴስቲኒ የሚያበላሽ፣ አንድ የነክሶ የሰው ዴስቲኒ የሚያበላሽ አንበሳ። ዳዊት ለዚህ እኮ ነው ክፎች ጠላቶቼ ስጋዬን ሊበሉ በቀረቡ ጊዜ አለ ስለ አውሬዎቹ ነው ያወራው፣ እነርሱ ግን ተሰነካከሉና ወደቁ። ፕሮግራም ያላቸውን እሳት አልበላቸው፣ ፕሮግራም ያላቸውን አንበሳ አልበላቸው፣ ፕሮግራም ያላቸውን የነገስታት ጦር አልገደላል፣ ፕሮግራም ያላቸውን 2000 ሕፃን ሲታረድ አልታረዱ፣ ፕሮግራም ያላቸውን መተትና አስማት አልበላቸው፣ ፕሮግራም ያለባቸውን ጠንቋይና አስማተኛ አልቻላቸው፣ ፕሮግራም ያላቸው ነገስታት አልቻላቸው፣ ፕሮግራም ያላቸውን ረሃብ አልቻላቸው። የሆነ ሞመንት ላይ ከባባድ ነገር ካለፍ ተራ ህይወት እንደማትኖር ወቅ። በጣም ከባድ ሞመንት ካለፍሽ ፊውቸርሽ ከባድ ነው ማለት። ድንገት ተረፍኩ አትበል ብቻ፣ ድንገት አመለጥኩ ብቻ አትበል። አውሬው ካልገደለ፣ የመኪና አደጋው ካልገደለ፣ ክፉ ሰው መጥቶ ካልገደለ፣ የሰው ወጥመድ ካልገደለ፣ ራስን በምታጠፋበት መንገድ ሄደ ካላጠፋ አንተ ህይወት ላይ ትልቅ ፕሮግራም አለ ማለት። ወደፊት አንተ ትልቅ ሰው ነህ ማለት። ተራ ሰው ሆነ አትሞትም ማለት። ዳዊት ጎልያድ ጋር የጠቀሰው አንበሳና ድቡ ከአንበሳ ካመለጥክ እንደማትሞት ወቅ። ከዛ አጎቷ አሜሪካኖች ቤት ስራ አስቀጠራት። በጣም ወደዷት። አሜሪካን ሀገር ይዘዋት ሄዱ። ለ4 ዓመት ነው ምናምን ስራ ኮንትራት ከነሱ ጋር አገልጋያቸው ሆና ሰራች 4 ዓመት። በአራተኛው ዓመት እነሱ ሊመለሱ ድጋሚ ኤርፖርት ሊሄዱ ሲሉ የአና ፓስፖርት ጠፋ። ቢፈለግ ጠፋ። ፍላይታችንን ካንሰል አናረግ፣ አንቺ ፓስፖርትሽን አስተካክለሽ ነይ ብለዋት ሄዱ። እነሱ ፓስፖርቷን ፕሮሰስ ለማድረግ ስትሄድ ከነድሬዋ አንድ ካሜራማን መንገድ ላይ ፎቶ ያነሳል። እቺ የምትፈለግ ሞዴል ነች። ያን ጊዜ የሳምንት ክፍያዋ በጊዜው ከነበሩ ሞዴሎች ሁሉ የሷ ትልቅ ነበር። በስሟ ቪዲዮ ተሰርቷል፣ ፊልም ተሰርቷል። አንዴ ልባርከው፣ የአናን ፓስፖርት የሰረቀ የተባረከ ይሁን። ልባርከው፣ ዮሴፍን የሸጡ ወንድሞቹ የተባረኩ ይሁን።